ዩቲዩብ ላይ በየቀኑ ወደ 3.7 ሚሊዮን የሚሆኑ ቪዲዮዎች አፕሎድ ይደረጋሉ። ፌስቡክ ላይም 350 ሚሊዮን የሚሆኑ ፎቶዎች ቀን በቀን ይጫናሉ። ይሄ ሁሉ ኮንቴንትና ሜሴጅ ታዲያ ከሁለት ሶሻል ሚዲያ ብቻ የሚገኘው አስቡት። ባሉን የሚዲያ አማራጮች በአጠቃላይ ምን ያክል መልእክቶች ሊሰራጩ እንደሚችሉ። እነዚህ ሁሉ መልእክቶች ታዲያ የሚሰራጩት በሚዲያ ባለሙያዎች፣ ሶሻል ሚዲያ ላይ ባሉ ኮንቴንት ክሬተሮች እንዲሁም ማንኛውም ተጠቃሚዎች አማካኝነት ነው። እነዚህ መልእክቶች ወደኛ ሲመጡ ማየት ካሉብን ነገሮች ውስጥ አንዱ ይህን መልእክት ማን አሰራጨ የሚለውን ሲሆን፣ ሌላው ደግሞ ይህ ኮንቴንት ፊት ለፊት ሊናገር ካሰበው ነገር ውጪ በድብቅ ሊያስተላልፍ የፈለገው መልእክት ምንድነው የሚለው። ይህንንም ቨርባልና ነን ቨርባል ብለን እንከፍለዋለን። ቨርባል የምንለው ኮሙኒኬሽን የሚገልጸው ቀጥታ የሆኑ ንግግሮቻችንና ጽሁፎቻችን፣ ይህም ማለት ከቃሉ እንደምንረዳው ቀጥታ የሆኑ ቨርቦችን በመጠቀም ወይም ደግሞ ቃላቶቻችንን በመጠቀም ያንን መልእክት ማስተላለፍ ማለት ነው። ከሰዎች ጋር የሚኖረን ኮንቨርሴሽን፣ የተለያዩ ዶክመንቴሽን ሲስተሞች ያጠቃልላል። ነን ቨርባል የሆነው ኮሙኒኬሽን ደግሞ ከምናወጣው ቃላትና ከምንናገራቸው ነገሮች ሳይሆን ያንን መልእክት በምናስተላልፍበት ሰዓት ያለን የኛ ኢሞሽን ሊሆን ይችላል፣ የፊታችን ገጽታ፣ የቦዲ ጄስቸራችን፣ በሰውነቶቻችን የምናረጋቸው እንቅስቃሴዎች የመሳሰሉትን ያጠቃልላል። ለምሳሌ ያክል አንድን መልእክት ስናስተላልፍ ፈገግ ልንል እንችላለን። በዛ ሰዓት ያወጣነው ቨርባል የሆነ ቋንቋ ወይም ኮሙኒኬሽን የለም። ነገር ግን በዛ ስማይል ምክንያት የምንፈጥረው ትልቅ የሆነ ተጽዕኖ አለ። ይህም ሰዎቹ በእኛ እንዲሳቡና መልእክቱን እንዲቀበሉት ማድረግ እንችላለን ማለት ነው። እንዲሁም የተለያዩ የቦዲ ላንጉዌጆችን ካስተዋል ቨርባል ኮሙኒኬሽን በምናደርግ ሰዓት ትልቅ ሚና ይጫወታሉ ማለት ነው። ሌላው ደግሞ የሚሴጅ አይነት ቴክስትና ሰብቴክስት የምንለው ነው። ቴክስት የምንለው ቨርባል ወይም ነን ቨርባል የሆነ ኮሙኒኬሽን ሲጠቀም ሰዎች የሚያነቧቸውን ቃላቶች፣ የሚመለከቷቸውን ምስሎች እንዲሁም የሚሰሟቸውን ድምጾች አጠቃሉ የሚይዝ ነው። ሰብቴክስት የምንለው ደግሞ ቀጥታ ያላወራነው ያልተናገርነው ነገር ሲሆን ነገር ግን በድብቅ ሊተላለፍ የፈለገው መልእክት ማለት ነው። ይህም ብዙ ጊዜ የተለያዩ የሚዲያ ባለሙያዎች፣ ኢንፍሉዌንሰሮች የሰዎችን ስሜት ለማነሳሳት በተለያየ መልኩ ይጠቀሙ። ለምሳሌ ያክል በዓለማችን ላይ ትላልቅ የሆኑ ድርጅቶች ናይክ፣ ኮካኮላ፣ ሬድ ቡል እነዚህን የመሳሰሉት ቀጥታ የሚያስተላልፉ ወይም የሚሸጡልን ምርት አለ። ይሄ ቴክስት የምንለው ወይም ደግሞ ፊት ለፊት የሚታየው ነገር ግን ከውስጥ በኩል የሚያስተላልፉልን ሰብ ቴክስት ምንድነው? በኮካኮላ እርካታ እንደምናገኝ ያሳዩናል። በናይክ ደግሞ በጫማነቱ በዘለለ ለስራ ተነሳሽ እንድንሆን ያንን ስሜት በውስጣችን ይፈጥራሉ ማለት ነው። ሬድ ቡልም እንደዛው በዛ አማካኝነት ኢነርጂ እንደምናገኝ ያሳዩናል ማለት ነው። ይሄ ሁሉ ከሆነ ታዲያ በሚዲያዎች በኩል የሚተላለፉት መልእክቶች ግባቸው ምንድነው? የመጀመሪያው ሰዎችን ማስተማር፣ ይህም ማህበረሰቡ ያልነቃበት ወይም አዌር ያልሆነበትን ነገር በመለየት ሀሳቦቻችንን ማጋራት ወይም መልእክቶቻችንን ማስተላለፍ ማለት ነው። ሁለተኛው ኢንተርቴን ማድረግ ወይም ደግሞ ማዝናናት ነው። ይህም በሚዲያ በኩል ባሉ የተለያዩ የኮንቴንት አማራጮች ሰዎች የፈለጉትን ወይም ደግሞ የሚያዝናናቸውን በመምረጥ ፍላጎታቸውን ያሟላሉ ማለት ነው። ሶስተኛው ኢንፍሉዌንስ ማድረግ ወይም ተጽዕኖ ማሳደር። በተለያዩ ሚዲያዎች ኮንሱም የምናደርጋቸው ኮንቴንቶች የኛን አስተሳሰብ ሼፕ ማድረግና መቅረጽ ይችላሉ። ስለዚህ ይህን የተረዱ የተለያዩ የፖለቲካ ሰዎች፣ ማህበረሰብ ላይ የሚሰሩ ሰዎች ፐርሱዌሲቭ የሆኑ ኮንቴንቶችን በማሰራጨት ዶክመንተሪዎችን በመጠቀም ሰዎች ያንን ሀሳብ የሚያዩበትን መነጽር መለወጥና መቀየር ይችላሉ ማለት ነው። አራተኛው የተለያዩ ሰዎችና ድርጅቶች ገንዘብ እንዲያገኙ ማስቻል። ሶሻል ሚዲያ ላይ የምናያቸው ክሬተሮች፣ ኢንፍሉዌንሰሮች፣ የሚዲያ ባለሙያዎች ከፍተኛ የሆነ ገንዘብን በኮንቴንት አማካኝነት ያገኛሉ። ድርጅቶችም በዛኑ ያክል በፕሮሞሽንና በአድቨርታይዝመንት አማካኝነት ምርቶቻቸውንና አገልግሎታቸውን በማሰራጨት ተጠቃሚ ይሆናሉ ማለት ነው። አምስተኛውና የመጨረሻው ማህበረሰቡን አሳታፊ ማድረግ ነው። በተለይ ከቅርብ ጊዜ ወዲህ ሶሻል ሚዲያ በደንብ እየተስፋፋ ከመጣ በኋላ በክሬተሮቹና በኮንሱመሮቹ መካከል ያለው ኢንተራክሽን በደንብ እንዲጨምር ሆኗል። ይህም ለክሬተሮቹና ለመልእክቱ ባለቤቶች በሚያገኙት አስተያየት አማካኝነት ራሳቸውን በብዙ መልኩ እያሻሻሉ እንዲመጡና ከተፎካካሪያቸው ጋር ጎን ለጎን መሄድ እንዲችሉ እንዲሁም የተሻለ ውጤት እንዲያመጡ ያግዛቸዋል። በዚህ ቪዲዮ በብዙ መልኩ እንዳተረፋችሁበት ተስፋ አደርጋለሁ። ሚደክሳ መንግስቱ ነኝ። አመሰግናለሁ።